ኢየሱስ መጥቷል። ያሳደገኝ ሊባርከኝ ዛሬ ጀምሮ ያ መኪና የማን ነው ሲባል የኔ አይደለም። ያ ቁጥር ስትል ጊዜ ያመጣ ለምን ሲባል እግዚአብሔር ያለ ልክ ያሳድጋል። አይ ማጋኖ አለ ሰውዬ ጩና እግዚአብሔር አሳደጊ ነው በሉ። አጨብጭቡ ለኢየሱስ። እግዚአብሔር ማጋኖ አንደኛ ጢሞቴዎስ ምዕራፍ 4 ላይ ያለው እግዚአብሔር ቃል መጽሐፍ ቅዱስ ያዘች ሰዎች አውጡ። ይህ ቃል ለዚህ ቤተክርስቲያን፣ ይህ ቃል ለእናንተ፣ ይህ ቃል ለእኔ መልእክት ነው። እጆቻችሁን ከፍ አድርጋችሁ እግዚአብሔር አሳዳጊ ነው በሉ። እኔ በጣም ደስ ያለኝ ነው። ለምንድን ነው? በዚህ ጉባኤ ኢየሱስ አለ። እጆቻችሁን ከፍ አድርጋችሁ ኢየሱስ አለ በሉ። አንደኛ ጢሞቴዎስ ምዕራፍ 4 ቁጥር 12 ላይ የእግዚአብሔር ቃል ቁጥር 15 ላይ እንደዚህ ይላል፣ ማደግ በነገር ሁሉ እንዲገለጥ ይህንም አስብ፣ ይህንም አስወጥር፣ ለራስና ለትምህርት ተጠንቀቅ፣ በእነዚህም ጽና። ይህንም ብታደርግ ራስንም የሚሰሙህንም ታድናለህ ይላል። የሚገርማችሁ ነገር በዚህ ቦታ ጳውሎስ ለመንፈሳዊ ልጅ ለጢሞቴዎስ ይህን ምክር ይናገራል። እኔ ካንተ ጋር ሆኜ ባገለግል ደስ ይለኛል። እኔ ካንተ ጋር ሆኜ የእግዚአብሔርን ተልእኮ ብፈጽም ደስ ይለኛል። አሁን የኔ ጊዜ አልቋል። እኔ ሩጫን ጨርሻለሁ። ከኔ ጋር ብዙ ዋጋ እንደከፈል ቃቃለሁ። ከኔ ጋር ብዙ እንደተጨነቅ ቃቃለሁ። እኔ አሁን ካንተ ጋር የምኖርበትና ማገልግልበት ሰዓት አበቅቷል። ብቻዬን ስለምትሄድ ለራስና ለትምህርት ምን በላይ ተጠንቀቃል። ጎል ያለው ሰው ጨበጣርግና እግዚአብሔር ካንተ ጋር ሊሰራ ይፈልጋልና ለራስና ለትምህርት ተጠንቀቅ በሉ። አንተ ዲማ የመጣው ሰርታ ወርቅ ለማግኘት በቸር ለኢየሱስን ለማስከበር ነው። ማን አሜን የሚለው ሰው የሆነ በር ለመክፈት በቸር ለኢየሱስ የሚከብርበት በር ማን አሜን የሚለው ሰው እጅግ ከፍ አድርግና እኔ በልስ የተመረጥኩት ዓላማ በልስ አለበልክ። በዚህ ጉባኤ ጌታ ምስክር ዲማ ላይ የእግዚአብሔር ክብር የሚያወጅ ይነሳል። ኢየሱስን የሚያከብር ይነሳል። ድምፅ የሚሰሙ ይነሳል። እግዚአብሔር እንዳለኝ ከነሱ ጋር ልሰራ መጥቼ አፍሬ ቆሜያለሁ አለ እግዚአብሔር። ግን ቀጥሎስ አሜን ነው። እግዚአብሔር አንተን አስነሳው ካንተ ጋር ያወራ፣ አንቺን አነሳው ካንቺ ጋር ያወራ፣ አንተን አነሳው ካንተ ጋር ያወራ። እጅግ ከፍ አድርገና ማደግ ታይቶኛል በል። ስለ እድገት ሳወራ ከሰውነታችን አካል የማያድግ ነገር የለም። ይሄ ጥፍር ከተቆረጠ በኋላ ከሆነ ደቂቃ በኋላ ምን ይሆናል? ያድጋል። ይሄ ፀጉር ከተቆረጠ በኋላ ከሆነ ደቂቃ ምን ይሆናል? ያድጋል። ይሄ ሰውነት ቀጣይ እስራኤል በዚህ መድረክ ላይ ሲቆም ቁመት ሊጨምር ይችላልና፣ ግን በምድራዊ ነገር አንተን አሳድጎ ወደ ክርስቶስ ማፍራት እንዳታድግ ያደረገው መርገም ይሰብራል። ጎን ያለው ሰው ጨበጣና ሰው የሚያድገው በስ እግዚአብሔርን ወደ ማፍራት ኢየሱስን ወደ መግለጥ ወደ መናገር ያድጋል በል። እግዚአብሔር ሰው ልጅን የሚያሳድገው ወደ ኢየሱስ ነው። አሜን። በእኔ ውስጥ ላይ የገባ ጸጋ አያድግም። እኔ ነኝ ወደ ጸጋ ማድረግ። ጸጋ አድጓል። እጆችን ከፍ አድርግ። እድገት የታወቀ እንደዚህ እንደ ድብ ላይ እንድታይ ያደረገው መርገም ዛሬ ይሰበራል። እጆቻችሁ ከፍ አድርጋችሁ